Yes, name Kavak. Again, get up a ሰላም ጤና ይስጥልኝ ውድ ፕሮግራማችን ተከታታዮች በሙሉ ይህ ሚስተር ኢትዮ ነው እና ዛሬ ልንጎበኝ የመጣነው G+1 የሆነ ቤት ነው። እንደምታዩት ቤቱ በጣም አሪፍ ቤት ነው የምታዩት። if you need anything you can do this። ስለዚህ እዚህ ጋር እንደምታዩት ሽንት ቤት አለ። ሽንት ቤት ብቻ አይደለም ሰዎች ሽንት ቤት ብቻ የሚሰራ ማሞቂያ አለ። እዚህ ጋር መታጠቢያ አለ። እስቲ ምናምን ሚስቴን ይዤ የት ነው መከታት ለጋብቻ ጊዜ ካላችሁ ደግሞ ቪአይፒ ሩሙን አሳያችኋለሁ ማለት ነው። እንደምታዩት ይሄ ቪአይፒ ሩም ነው። እንዴ ልብሳችንን የት እናስቀምጣለን ካላችሁ what is this እንኳን የእናንተ የቅማያቶቻችሁን ልብሶች ይዛል ምንም ማድረግ አይቻልም። ብርድ ልብስ አንተ ምንድነው ምንጮ ከሱቲ ደግሞ ሽንት ቤት ከመረጋችሁ እዚህ ጋር ሽንት ቤት ሻወር ምናምን መግባት ትችላላችሁ ማለት ነው። ስለዚህ የኛ ቤት ይሄንን የመሰላለ እዚህ ጋር አልጋ ምናምን ትርፍም ስትሰጥ እዚህ ጋር ማስቀመጥ ትችላላችሁ። እዚህ ጋር ምናምን እቺ በር ትችላላችሁ ማለት ነው። ይህ ሰፈሩ በጣም ሜን የሆነ ሰፈር ነው። ጋርመንት ይባላል። ሙሉ ዲያስፖራ ሰፈር ነው የሚባለው። ዲያስፖራ ሰፈር እንደምትኙ እኔ ራሱ ቀይ ነኝ። ዲያስፖራ ነው ማለት ነው። ኑ በቃ ይቺን ካሳየዎቻችሁ በቂ ነው። ኔክስት ደግሞ በሩ ራሱ ግራ ገባኝ። በዚህ ነው የምንጮህ ለካስ በዛኝ ነገር። ስለዚህ እንደምታዩት እዚህ ጋር ስቴጅ ምናምን አላችሁ። ይሄ ግራውንድ G+1 ነው ያሳያችሁ። ወደ G+2 እንሄዳለን ማለት ነው። ደረጃው ራሱ ረጅም ከሆኑ እዚህ ጋር ራሱ ፑል አፕ መስራት ትችላል። ኦኬ እንደምታዩት እዚህ ጋር በጣም የሚያምር ላይ አለ። ግን ትንሽ ወረድ ያለ እዚህ ጋር ምሳሌ ማለ ግን ላይት እና እዚህ ጋር እንደምታዩት ኪችን ካቢኔት አለ ማለት ነው። ዩሲ ኪችን ካቢኔት ይሁን ኪችን ካቢኔት አለ። ደግሞ ሽንት ቤት አለ። ሰራተኛ ሽንት ነው ዘራቶች እዚህ ጋር ሽንት ቤት አለ ማለት ነው። እዚህ ጋር ሽንት ቤት አለ። እዚህ ጋር እቃ ማስቀመጥ ትችላላችሁ። እዚህ ጋር ደግሞ አንድ ፎቅ ትወጣላችሁ ማለት ነው። ከሱ እዚህ ጋር ተፈለጋችሁ ወይ በዚህኛው በር ትወጣላችሁ ወይ በዚህኛው በር ትወጣላችሁ ማለት ነው። ስለዚህ አክቹሊ ቤቱ ይሄን ይመስላል። ስፋቱን ደግሞ እንደምታዩት ፈረስ ያስቀምጣል። ስማ ከዚህ ጀምር ዝም ብለህ እንደገና ማለት ምናምን እንትን ለማረግ ከፈለጋችሁ ሰው ምናምን ለማሳደር ከፈለጋችሁ ማሳደር ትችላላችሁ። የዚህ ቤት ዋጋ ኮሜንት ላይ ያስቀምጥላችኋለሁ። ተጠያይቀን ደላላ እናናገራለን። እዚህ ጋር ደግሞ 9000 ብር የምታከራዩት ምርጥ ቤቶች አሉ። ከአንድ ሁለት ሶስት ወደ 4 የሚሆኑ ቤቶች አሉ ማለት ነው። ምንም መጨናነቅ የለም። ሴኩሪቲ ሃይሊ ሴፍ ነው። አያያችሁት ነው። ይሄ ሙሉ መደዳ ከዚህ እንደምታዩት ውጩ ድረስ ወደዛ እንደምታዩት ሙሉ ቤቶች አሉ ማለት ነው። ይቺ አንድ ካሬ የሚሸጥ ቤት ነው። 5x4 ነው። ሰፊ ነው። አከራይታችሁ መኖር ትችላላችሁ ማለት ነው። ስለዚህ እንደምታዩት ፈረስ የሚያስጋልብ ቤት ነው። እንደተመቻችሁ ጎረቤት
ቤተ መንግስት ጎረቤት የሚባል ይህንን የመሰለ ቤት እና ዲያስፖራ ሰፈር ነው። ሰፈሩ ሊገርማችሁ ጋርመንት አደባባይ ሲዲሲ አካባቢ አፍሪካ ኮንዶሚኒየም ጋር ያለ ነው። ቤቱን ሲክሬትሊ ማናገር ትችላላችሁ። ገዢ ከሆናችሁ ሪል ገዢ አናግሩኝ፣ ዋጋውን እጽፍላችኋለሁ። በምርጭ እናወራለን። ጎረቤታችን ፎቁ ነው ይዩት። ጋዳኝ መውጣት ትችላላችሁ። ስትወጡ ደግሞ የሰፈሩ እሺ ጋስ እናመሰግናለን። ያስጎብኝ የለም ውጭውን ስታዩት ማለት ነው። የቤቱ ዲዛይን ይህ ይመስላል። አጠቃላይ ሲያየው አይደለም ወደዛ ያስጎብኝ የለም። ዚስ ኢዝ ቤት ሴኩሪቲ ኤቭሪቲንግ ወዳችኋል። ኤዲት ይደረጋል። ምንም አይደረግም። ኧረ አንቺ ከውስጥ ነው እንጂ ሰው